የሁለት ልጆች እናት በመሆኔ የማላደርጋቸው 3 ነገራቶች። አንደኛ እነሱን እርስ በርስ ማወዳደር። እዚህ ዓለም ላይ ማንም ሁለት ሰው ተመሳሳይ ተደርጎ አልተፈጠረም። ለምን እህትና ወንድም እንኳን አይሆኑም? ሁለቱም የየግል ማንነት፣ የየግል ፍላጎት፣ የየግል አስተሳሰብ አላቸው። የኔ ግብ የየግል ያላቸውን ጥንካሬ በማየት የእነሱን ቤስት ቨርዥን እንዲሆኑ እነሱን መገንባት ነው። ሁለተኛ የእነሱን ችግር መፍታት። የልጆችን ችግር እኔ ስፈታላቸው ለራሴ ሰልፍ ስቲም እየገነባው ነው፣ ግን የምገነባው የእነሱን ሰልፍ ስቲም በመስረቅ ነው። አብዛኞቻችን ወላጆች ደግሞ የራሳችንን ፕሮብለም ሶልቭ ስለማናደርግ የእኛን ኮንፊደንስ የእነሱን ችግር በመፍታት እናገኛለን። አውቃለሁ ልክ የሆነ ነገር ሲሆንባቸው እኔ በአንድ ደቂቃ ማስተካከል እችላለሁ፣ ግን በዛች 1 ደቂቃ እኔ የራሳቸውን ሰልፍ ስቲም ከምሰርቅ እነሱ 1 ሰዓት ቁጭ ብለው ቢታገሉ ይሻለኛል። ሶስተኛ ታዛዥ ልጆች ብቻ እንዲሆኑ አልፈልግም። እንዴ ጭራሽ ምን ማለት ነው እንዳትሉኝ፣ ቆይ ልጄ እኔ የምለው ነገር ሁሉ ያደርጋል ማለት ነገ ትምህርት ቤት ሄዶ የማይሆን ጓደኞች ቢያገኝ እና ይሄንና አብረን ይሄን ነገር እናድርግ ብሎ እሺ አለቃይ ብሎ እንዲከተላቸው አልፈልግም። እሱን ደግሞ የሚማረው እሱን የሚለማመደው እኔ ጋር በመሆን ነው። ስለዚህ የሆነ ነገር አታድርግ ወይም ይሄን ነገር አድርግ ስለው ለምን ሲለኝ ብዙ አጠገቡ ያሉ ሰዎችን አያለው እንደ ዲስሪስፔክት ያደረገኝ ይመስላቸዋል። ነገር ግን እኔ የሚታየኝ አላህ Subhanahu Wa Ta'ala በሰጠው ጭንቅላቱ እያሰበና እያገናዘበ አንድ ነገር እኔ አድርግ ስላልኩት ብቻ ሳይሆን የሚያደርገው ለምን እንደሚያደርግ ገብቶት ከዛ ወደ ተግባር ይቀጥላል። እኔም ዝቅ ብዬ ማለት የፈለኩትን ነገር አስረዳዋለሁ።